ሃይ ጋይስ እንዴት ናችሁ? በዛሬው ቆይታችን የምናየው የኢቲኤፍሲ 002 ወይ ደግሞ የአድዋ ፋይት ናይት ቀጣዩ የኤምኤምኤ ውድድር ላይ የሚደረጉ ቅድመ ውድድር ያሉ ትራሽ ቶኮች፣ መዛዛቶች፣ እገላለሁ፣ እኔ ጨርሳለሁ፣ ኖክአውት ነው በነጥብ ነው የሚባሉ እርስ በርሳቸው እየተዛዛቱ ያሉበት ቪዲዮ አለ። እነሱን ሰብሰብ አድርገን ለማየት እንሞክራለን። ብዙ ሀተታ አላበዛባችሁም፣ ወደ ገድለው እንገባለን ማለት ነው። ከዛ ውስጥ የመጀመሪያ የሚሆነው እንግዲህ ንቃተ ህሊና እንግዲህ አብዛኞቻችሁ እንደምታውቁት የኢቲኤፍሲ 01 የመጀመሪያው የኤምኤምኤ ውድድር ላይ በጆኒ ተሸንፎ ከጨዋታ ውጭ የሆነው ተወዳዳሪ የነበረው ነው። አሁንም ደግሞ በኤምኤምኤ ውድድር ከሌላ ተወዳዳሪ ጋር ይመጣልና ሮቤል ከሚባል ልጅ የመቀሌ ልጅ ጋር ነው ውድድር የሚያደርገው። እሱም የራሱን ይዘታል፣ ያኛውም የራሱን ይዘታል እና ንቃተ ህሊና ምን አለ የሚለውን አብረና ያለን አብራችሁን ቆዩ። ለአንተ ምንም ግራፕል ማድረግ አያስፈልግም። ከአንድ ቡጢ የምታልፍ ሰው አይደለም፣ ከአንድ ኪክ የምታልፍ ሰው አይደለም። አንተ ሮቤል ትላንትና መጥቷልና እኔ እንግዲህ አየር ላይ ነው ማቀሳሰር የጀመርኩት እና ከጆኒ ጋር እየዋለ ስለሆነ በግራፕሊንጉ ነው ተማመነው እንጂ በስትራይኪንግ አይደለም እየተማመነ ያለው ብሏል። ምን ትለዋል? እሱ ምንድነው እንዴት ነው ራሱን እያየ ያለው? እሱ ምንም አያስፈልገውም እኮ ኬጅ ውስጥ መግባት ብቻ ነው የሚያስፈልገው። የምሬን ነው የምልህ። ሰው ራሱን ክቦ ነው የሚመጣው። ሲመጣ ኮንፊደንስ ኦልሬዲ አሁን ቀንሷል። ኬጅ ውስጥ ሳይገባ መፍራት ጀመረ። እንዴ ቪዲዮን አይቻለሁ ትላንት እና እንዲህ እያለ ነው እያወራ የነበረው። አትፍራ። አሁን መፍራት ከጀመረ ኬጅ ውስጥ ሲዘጋ ወተ ልትሮጥ ነው እንዴ? በላይ ዘሎ እንዳይወጣ እየፈራው ላንጉዌጁ የፈራ ነው የሚመስለው። ኦፍ ኮርስ ነፍሱ እንደፈራች ያስታውቃል። ላይክ ዩ ካን ሲ ኢት። ግራፕሊንግ ለካሪየሬ ነው እየሰራው ያለው። እኔ ላይፍ ሎንግ ስፖርተኛ ነኝ፣ ተፋላሚ ነኝ። ለወደፊት ፋይት ለማድረጋቸው ምርጥ ሰዎች እየተዘጋጀው ነው እንጂ ላንተ ምንም ግራፕል ማድረግ አያስፈልግም። ከአንድ ቡጢ የምታልፍ ሰው አይደለም፣ ከአንድ ኪክ የምታልፍ ሰው አይደለም። አንተ በስትራይኪንግም በቂ ችሎታ አለ ማለት ነው ለዚህ ፋይት። ምን አለው እሱ? ምን ያውቃል? ምን ያየህ አይደል እንዴ የእሱን አክቲቪቲዎች። እንዳያችሁት ነው እንግዲህ ንቃተ ህሊናም እንግዲህ እየዛተ ነው። በስትራይኪንግ እና በአንድ ኪክ ነው የሚጨርሰው እያለ ነው። ንቃተ ህሊና ይህንን ካለ በኋላ ደግሞ ሮቤል ምን አለ የሚለውን አብረን ለማየት እንሞክራለን። አብራችሁን ቆዩ። ከእንቁራሪቱ ከጆን ጋር መዋል ስለጀመረ አይ ቲንክ በግራፕሊንግ ላይ ምናምን ተስፋ አድርገዋል መሰለኝ እና ሞክር። ሮቤል እንግዲህ በመጨረሻም አዲስ አበባ ተገኝታል። በመጀመሪያ እንኳን ሰላም መጣ። ቴንክ ዩ ናቲ ዌልስቴይ ብለናል። ደግሞ ጥቁር በጥቁር ለብሰ ነው የመጣው። ምንን አስመልክቶ ነው ጥቁር በጥቁር የለበስከው? ያው ከመምጣት በፊት እየተናገርኩኝ ነበር። ይሄ ልብስ የለበስኩት ለሱ ነው፣ አዝኜለት። ሟች ነው። ምንም ቃላት ማውጣት አይጠበቅብኝም። ንቃተ ህሊና እንግዲህ በባለፈው ፋይት ላይ ምንም ስትራይኪንግን ሳላሳየ ነው ጆኒ ወደ መሬት የጣለኝ እና በአሁኑ ግን በደንብ ስትራይኪንግን የማሳይበት ጨዋታ ነው ብሏል። ምን ትለዋለህ? በአፍና ወይም በወሬና ሜዳ ላይ ይለያያል። ራሱ አይቶታል። እሱ ደግሞ እንዲያውም ጭራሽ በስትራይኪንግ ነው የምጫወተው፣ ሬስሊንግን አልጠቀምም ያለ ነው። እውነቱን ይመስላል። እናያለን። አይጠቀምም አልልም። ፋይት ላይ ስገባ የየራስ ስልት ይኖረዋል። ግን ደግሞ ያው እኔ ብዬ የማስበው ከእንቁራሪቱ ከጆን ጋር መዋል ስለጀመረ አይ ቲንክ በግራፕሊንግ ላይ ምናምን ተስፋ አድርገዋል መሰለኝ እና ሞክር። ለሱ መፍትሄ አለ። ግራፕሊንግ ቢጠቀም የፈለገ መሞከር ይችላል ምናምን። እኔ ብቃቴ ለማሻሻል ሰራለሁ። የሰራው አንዴ ቆሞ ሚኖር አይደል። ላይክ ፕራክቲስ ታደርግ ነው ጥሩ ፐርፎርም ሚኖር። ስለዚህ እኔ ጋር አያሳስብም። እንዳያችሁት ነው እንግዲህ ንቃተ ህሊና ግራፕል እንደውም አያስፈልግህም አንድ ኪክ እና አንድ ቦክስ ይበቃል እያሉ ነበረና አዘሴም ታይም ደግሞ ሮቤልም ተመልሶ ደግሞ ለአንተ ምንም የፈለግከውን ብትሰራ ምንም የምታመጣው ነገር የለም እኔ ብቃቴን እያሻሻልኩ ነው ብሏል። ከዛ በኋላ ንቃተ ህሊና ምን አለ የሚለውን አብረን እናያለን። ሌላ ደግሞ ኮሜንት አለ እዛው ላይ እንመንህ ወይ አዎ ባለፈውም ከጆኒ ጋር ባደረኩ ፋይት ዶንት ቢሊቭ ሚ ጀስት ዋች ይላል። ማን ነው ካሜራማኑ? ንገረኝ። ዘፋኝ ዶንት ቢሊቭ ሚ ጀስት ዋች ብሩኖ ማርስ ዶንት ቢሊቭ ሚ ጀስት ዋች። አትመነኝ ተመልከተኝ። ለሮቤል ደግሞ የመጨረሻ መልእክት። ምንም መልእክት የለኝም። ናፈርም ለመቀጠጥ እድሉን ወስደሃል። እንኳን ደስ ያለ። እንዳያችሁት ነው እንግዲህ ጭራሽ ዘፈንም እየዘፈነለት ነው እንግዲህ ንቃተ ህሊና ዶንት ቢሊቭ ሚ ጀስት ዋች፣ አትመነኝ ጀስት ተመልከተኝ አይነት ነገር ነው ትርጉሙ የሚሆነውና እዚህ ላይ ምን ሐሳብ አላችሁ እናንተ? ንቃተ ህሊና የሚያሸንፍ ይመስላችኋል ወይስ ሮቤል የሚያሸንፍ ይመስላችኋል? አይ ፊል ላይክ ሮቤል የተሻለ ቻንስ ያለው ይመስለኛል። ግን ደግሞ የዚህ የባለፈው አይነት እንደዚህ ሰው ክራውድ የበዛበት ኬጅ ውስጥ ገብቶ ፋይት የማድረግ ኤክስፒሪየንሱ ከሌለው ከዚህ በፊት ይከብደዋል ብዬ አስባለሁ። ግን ኢን ተርምስ ኦፍ ፋይቲንግ ኤክስፒሪየንስ አላውቀውም። ኦፍ ኮርስ የኛውም ንቃተ ህሊናም ቢሆን ባለፈው ባየነው ነው እንጂ ፋይት ሲያደርግ ስላላየ ነው እንደዚህ ነው እንደዛ ነው ለማለት ይከብዳል። ግን ማንም ያሸንፍ ይመስላችኋል? ከዚህ በኋላ ሮቤል ምን አለ የሚለውን ደግሞ አብረን እናያለን። የሆነ ነገር ሳምንቱ ሶሻል ሚዲያ እየሰማሁት ነበር። የማይጠበቅ ሰውን የሚሉት ማይጠበቀው ሆነ ሰምቢት ልታረገው ባለው ሮቤል ከመምጣቱ በፊት ንቃተ ህሊና እድል ነበረው። እንደዛ ነው። ተው
ሁሉም ሰው ስለ አንድ ጀግና ሰው ብቻ ያወራል። ሁሉም እሱ ማን ነው መጥራት አይጠበቅብኝም። ለማንኛውም ሮቤል ነሐሴ 16 ከንቃተ ህሊና በኤምኤምኤ ፋይት ለማድረግ ከመቀሌ ድረስ ወደ አዲስ አበባ መጥቷል ማለት ነው። እንኳን ደህና መጣ። ረጅም ርቀት ተጉዘህ መጥተሃል። ዝግጁ ነው ወይ? ቀላል በጣም ቸኩያለሁ። ልጠይቀው የምፈልገው ጥያቄ ምን መሰለህ? ላይክ መጀመሪያ ስንት ዓመት ነው? ከዛ በኋላ ደግሞ ማርሻል አርት ላይ ስንት ዓመት ነው የቆየው? ባይ ዘ ወይ ከ3 ቀን 4 ቀን በኋላ ልደቴ ነው። 31 አደርጋለሁ መሰለኝ። በጣም አሪፍ በጣም አሪፍ። በማርሻል አርት ውስጥ ነው ያደኩት። ከ10 ዓመት በላይ ሰርቻለሁ። የብላክ ቤልት ወጥቶ አለኝ። የቲክቶክ ባዮን ካየኸው 2 ዊን 0 ሎስ እና 1 ኖክአውት ነው የሚለው። ሪንግ ወይ ደግሞ የኬጅ ኤክስፒሪየንስም አለ ማለት ነው። ንቃተ ህሊና ቴኳንዶ ነው። ቴኳንዶ ረጅም ጊዜ ሰርቻለሁ ብሏል። አሁን ደግሞ ግራፕሊንግ እየሰራ ነው ከጆኒ ጋር። ወደ ኬጁ ሲገባ እኔ አውት ስትራይክ ነው የማደርገው፣ እኔ ጁጁሱ ቅርብ ጊዜ ነው የሰራሁት እያለ ነውና ምን አይነት ጌም ፕላን እንጠብቅ ካንተ? የሆነ ነገር ሳምንቱ ሶሻል ሚዲያ እየሰማሁት ነበር። የማይጠበቅ ሰው ሁን የሚሉት ማይጠበቅ ሆነ ሳምንት ልታረገው ባለው ማይጠበቅ ሰውን ብሎ ሮቤል ከስትራይኪንግ ወደ ሰብሚሽን ሊሄድ ይመስላል። እየሰማችሁት ነው እንግዲህ። እሱ ደግሞ ያኛው ግራፕሊንግም አልጠቀም ምናምን እያለው ነበረ። ከዛ ደግሞ ሮቤል ደግሞ በተራው መጣና ደግሞ የማትጠብቀው አይነት ነገር ነው የሚገጥም፣ ራስን አዘጋጅ አይነት ንግግር ነበር ሲናገር የነበረው ማለት ነው። ከዛ በኋላ እንግዲህ ለማየት የምንሞክረው እንግዲህ የኢቲኤፍሲ 01 የመጀመሪያው የኤምኤምኤ ውድድር ላይ ከነበሩት ውድድሮች ውስጥ መካከል አንዱ የሞይታይ ውድድር ነበረ እና እዛ ውድድር ላይ በሞይታይ ሀብቱ ነበር ሻምፒዮን የነበረው። ሀብቱን ሻምፒዮን በመሆኑ አሁን ውድድር ያደረጉት አሁን እሱን የሚገጥመው ልጅ ደግሞ ከሌላ ከማጣሪያ አድርጎ ነው ወደ ሀብቱ ውድድሩ ኢቲኤፍሲ 02 የሚመጣው ማለት ነው። እዚህ ውድድር ላይ ሀብቱ ምን የተዘጋጀ ነው ምን እያለ ነው የሚለውን ነገር አብረን እናያለን። በሱም ሰለጠነ በሌላ ሰው ሰለጠነ ምን ብለው ፍሬዘር ጨዋታ ናቸዋለሁ አሪፍ ተጫዋች ና ግን ደግሞ እንደዛ ቀላል ይሆናል ብለህ ደግሞ እንዳመጣ አንተም ለነገሩ ታውቀዋለህ በደንብ መስራት እንዳለበት። ሀብትሽ እንግዲህ ያው ኢቲኤፍሲ 02 ላይ ሞይታይ ፋይት አለ። ሻምፒዮን ስለሆንክ ለአንተ በተለየ ሁኔታ ደግሞ ማጣሪያ ሰው ተጨፋጭፎ ነው መጨረሻ ላይ ፍሬዘር እንግዲህ ከአዳማ አሸናፊ ሆኗል እና በኖካውት እና በነጥብ ነው ያሸንፈው። እንዴት ነው አያስፈራም? አይ ምንም ያስፈራ የተጫዋቾቹ ድክመት ነው ብዬ ነው የማስበው። ጌሙን አይቼዋለሁ፣ ሁለቱንም ጌም ጥሩ ተጫዋች ነው፣ ምርጥ ተጫዋች ነው፣ አሪፍ ነው። ከሌሎች የተሻለ ትንሽ ቻሌንጅ ያደርገኛል ብዬ አስባለሁ፣ ግን አልሰማትም። በረቢቅ አሰልጣኝነት ስለሚመራ እንዴት ነው ቴክኒክ ነገር ላይ አሪፍ ይሆናል ብለህ ታስባለህ? አንተን የሚፈትን አንተን ሊያሸንፍ የሚችል ምንም ለውጥ የለውም። ምንም ለውጥ የለውም። በሱም ሰለጠነ በሌላ ሰው ሰለጠነ ምንም ለውጥ የለውም። ሀብትሽ በጣም ኮንፊደንስ ተመችቶኛል። መጨረሻ ካሜራውን እያየ ምን ትለዋለህ ለፍሬዘር? ፍሬዘር ጨዋታ ናቸዋለሁ አሪፍ ተጫዋች ነ። ስለዚህ ግን ደግሞ እንደዛ ቀላል ይሆናል ብለህ ደግሞ እንዳመጣ ከዛ የበለጠ መስራት አለብህ። አንተም ለነገሩ ታውቀዋለህ በደንብ መስራት እንዳለበት ከኔ ጋር ለመጫወት። በኖካውት ነው በነጥብ ነው የምታሸንፈው? ጀለስን ሰዓት ኖካውተር ነገርች እና እኔም በኖካውት ነው የሚጨርሰው እንጂ ነጥብ ነው አይመች ነጥብ ምናምን አይመችኝ። እንደሰማችሁት ነው እንግዲህ ሀብቱ እንግዲህ ስለ አቤኔዘር የተናገረው ነገር ምንድን ነው? አቤኔዘር ከረቢቅ ጋር ነው እየተወዳደረ ያለው እና ሌላኛው የኢቲኤፍሲ 01 ሞይታይ አሸናፊ ረቢቅ ነው የሀብቱን የአሁኑን የኢቲኤፍሲ 02ን ተጋጣሚ ትሬን እያደረገ ያለው እና ከረቢቅ ጋር እየሰራ ስለሆነ ምን ፊል ታደርጋለህ ሲለው ከማንም ጋር ቢሰራ ለእኔ ምንም ግድ አይሰጠኝም፣ ኖካውት ነው የማደርገው፣ ነጥብ እንኳን አይመቸኝም ምናምን ነው እያለ ያለው እና ከዚህ በኋላ ይህንን አይቶ ፍሬዘር እና ረቢቅ ደግሞ ስለ ሀብቱ ያሉትን ነገር አብረን እንሰማለን። መቀስ ነው የሚሆንብህ ሀብትሽ፣ ጠብቅ። የምናሳዮቹ ነገር ተአምር ነው የምናሳያችሁ፣ ጠብቁ። እንግዲህ ከትሬኒንግ ላይ አስቆሚያችሁ ነው እና ፍሬዘርን ትሬኒንግ እያረከው ነው። እንዴት ነው እየሞረድከው ነው? በጣም መቀስ ነው የሚሆንብህ ሀብትሽ፣ ጠብቅ። ሀብትሽን ኢንተርቪው ለማድረግ ሄጄ ነበረ እና ረቢቅ ጋር ትሬን ማድረጉም አያድነውም፣ ኖካውት ተጫዋች ነው። እኔ ደግሞ በራሱ ጨዋታ መጥቼ ኖካውት አድርገዋለሁ ብሏል። ምን ትለዋለህ? በሚገባ ጨዋታው ኖካውት ነው የሚሆነው። ኖካውት ከማን ነው? ከኔ ነው የሚሄደው ኖካውት። እንዴት ፋይቱ መሄድ ይመስላል ረቢቅ? ሀብትሽ ማሸነፍ እንኳን ብታስብ ማለት በነጥብ በኖካውቱን ቶ ኖካውት አድርጓለሁ የሚለውን ቶ ካሸነፍ እንኳን ምናልባት አሸንፋለሁ ብለህ የምታስብ ከሆነ በነጥብ ምናልባት ኖካውት ነው የምትሆነው። ኖካውት አድርጓለሁ የሚለውን ቶ ኖካውት መቼም ነው የማያደርገው። እሺ ረቢቅ አንተስ ዝግጅት እንዴት ይዞሃል? በጣም አሪፍ ፋይተር ነው፣ ይኸውልህ የሚገርም ነውና ለእኔም እየጠቀመኝ ነው። አሪፍ ፓርትነር አግኝቻለሁ። ስለዚህ እርስ በርስ ጉድለታችሁን እየተረዳዳችሁ ነው ማለት ነው። በሚገባ የምናሳዮቹ ነገር ተአምር ነው የምናሳያችሁ፣ ጠብቁ። እንዳያችሁት ነው እንግዲህ ምንም ነገር ቢሆን እንኳን ተአምር ነው የምናሳያችሁ። ረቢቅም ለኔ ራሱ በጣም እየጠቀመኝ ነው፣ ለኔ ዝግጅትም። እሱ ደግሞ ረቢቅ እንደሚታወቀው ለሱዳናዊ ተወዳዳሪ ነው እየተዘጋጀ ያለው እና የባለፈው የኢቲኤፍሲ 01 ሻምፒዮን ስለነበረ በዚህኛው ደግሞ ከሱዳን ነው ከውጭ ነው የመጣለት ማለት ነው ተወዳዳሪ። ማንም ያሸንፍ ይመስላችኋል? ከዚህ በኋላ ረቢቅ ደግሞ ተጨማሪ ያለውን ነገር ምንድን ነው የሚለውን አብረን
አብረን እናያለን ይመስለኛል ማለት ነው። ሀብትሽ ዱላ ሲበዛበት በቃኝ የሚል ነው ይመስለኝ። የማያባራ ዱላ ነው የሚዘንብብህና እጅ ትሰጣለህ ብዬ ነው ማሰብ። የምሬን ነው። ጠብቅ። ፍሬዘር ለሀብትሽ የምታስተላልፍለት መልእክት? እስካሁን እንደጫወታቸው ጌሞች ቀላል የሚሆን አይመስለኝም። ከበድ ያለ ነው፣ ጠንከር ያለ ነገር ነው የሚገጥመው። ጠንከር ብሎ መስራት አለበት እና አሪፍ ነገር እናሳያለን። ማሸነፉን አሸንፋለሁ። አሪፍ ነገር ለማሳየትም ጠንከር ብሎ መስራት አለበት። ይህን ነው ማስተላልፍለት መልእክት። ጠንከር ያለ ስለሆነ በደንብ ዲፌንሲቭ ስራ ጠንከር ብሎ ነው መምጣት ያለበት ይመስለኛል ማለት ነው። ሀብትሽ ዱላ ሲበዛበት በቃኝ የሚል ነው ይመስለኝ። ዋሪየር ሜንታሊቲ የለውም። ይሄ የተፋላሚ ሜንታሊቲ የለውም። ከሱ ጋር ቆሞ የምር አይፋለምም እንዴ። የማያባራ ዱላ ነው የሚዘንብብህና እጅ ትሰጣለህ ብዬ ነው ማሰብ። የምሬን ነው። ጠብቅ። እንዳያችሁት ነው እንግዲህ ረቢቅ ነው እንግዲህ አሰልጣኙ እንግዲህ በዚህ ሰዓት የሀብቱ ተፋላሚ የሆነውን ፍሬዘርን እያሰለጠነው ያለው ትሬን እያደረገው ያለው ረቢቅ ስለሆነ ረቢቅ ነው ብዙ ነገር እየተናገረ ያለው ሲመስለኝ። ልጁ ብዙም ተናጋሪ አይነት ሰው አይደለም፣ ዝምተኛ አይነት ነገር ነው። ግን ጥሩ ፋይተር ይመስላል። የመጀመሪያውን የማጣሪያው ጥሩ ፋይት ስላደረገ አይቼዋለሁ። አሪፍ ፋይት የምናይ ይመስለኛል በእነሱ በሁለቱ መካከል። ወደ ቀጣዩ እንሄዳለን። ረቢቅ እንግዲህ ከዛ በኋላ የተናገረው ነገር ምንድን ነው? ከዚህ ፋይት በኋላ ከነ ሀብቱ ስለነ ሀብቱና ስለነ ፍሬዘር ከተናገረ በኋላ ስለ ራሱ ደግሞ ውድድር ተጠይቆ ነበረና ከራሱ ውድድር ሲጠየቅ ምንድን ነው የምታደርገው የነ ዱሬሳ ምን ታደርጋለህ ምናምን ተብሎ ሲጠየቅ ቀጥታ ነው የሚሄደው ከዚህኛው ውድድር ሱዳኑን ወዲያው ዘርየው ጓንቴን እንኳን ሳልቀይር ነው የሚሄደው ቀጥታ ወደ ዱሬሳ። እነሱ ብቻ ዱሬሳና አዘጋጆቹ ብቻ ይቀበሉኝ ነበር እያለ ያለውና እሱን እንሰማለን። የዱሬሳስ ጉዳይ ከዛ በኋላ ቀኑ ተመሳሳይ ከሆነ ይኸውልህ ከተቀበሉኝ ይሄዳሉ። ቀጥታ ወደ ዱሬሳ ነው የሚሄደው። የምሬን ነው እሱ ነገር እንዴ የምሬን ነው። ያንን ጨዋታ ወዲያው እንደጨረስኩኝ እዛው ጓንቴን ሳልፈታ ነው የሚሄደው። ዱሬሳ ደግሞ ዝም ብሎ ነው እንደዛ እያለ ያለው እያለ ነው። የምሬን ነው። እኔ ቀልድ ምናምን አይመቸኝም በእነዚህ አይነት ነገር። የምሬን ነው። ይኸውልህ ሱዳኑን እንዳሸነፍኩት ወደ አንተ ጓንቴን ሳልፈታ ነው የምመጣው። ጠብቅ። እንዳያችሁት ነው እንግዲህ ሱዳኑን አሸነፈ ቀጥታ ነው ወደ ዱሬሳ የሚሄደው እያለ ነውና የሚያደርገው ይመስላችኋል? ግን እስቲ አብረን እናያለን። እንግዲህ ቀጣይ ደግሞ ስለ ሱዳኑ ተፋላሚ የተናገረው ነገር አለ ረቢቅ፣ አብረን ሰማለን። ደግሞ የሱዳኑ ፖስት ያደርጋል። ነገራችን ላይ የሱዳኑ የሚገርም ፋይተር ነው፣ የሚናቅሰው አይደለም። እኔ ማሳካት ያልቻልኩትን ያሳካ ፋይተር ነው። እኔ ደግሞ ያንን ቦታ መረከብ ነው ፈልገው። ስለዚህ አንደርስቲሜት አታደርገውም ማለት ነው። ኧረ ምንም የሚሆን ነገር የለም። በሚገባ ነው ማሸነፈው። እኔ ኖካውት ነው የማደርገው በነጥብ። እኔ እሱን ማሸነፍ አልፈልግም፣ በኖካውት ነው ማሸነፍ ፈልገው። ጠብቁ። እንዳያችሁት ነው እንግዲህ ረቢቅም እንግዲህ እንደተለመደው እንግዲህ ከዚህ በፊት እንደነበረው ኢቲኤፍሲ 01 ላይ እንዳደረገው ዱሬሳ እንዳደረገው በኖካውት እንዳሸነፈው ይሄኛውንም በኖካውት ያሸንፈዋል አያሸንፈው የሚለው አብረን እናያለን። ረቢቅ ግን እየተናገረ ያለው ነገር ምንድነው? በኖካውት ነው ማሸነፈው፣ በነጥብ እንኳን አልፈልግም። ሱዳናዊ ተወዳዳሪ እኔ ማሳካት ያልቻልኩትን ነው ኬት ነው ያሳክቶ ያለውና የሚናቅ ተወዳዳሪ አይደለም። ግን እሱንም ቢሆን በኖካውት ነው ማሸነፈው ብሏል። ምን የሚያደርግ ይመስላችኋል? አብረን የምናየው ይሆናል። ወደሚቀጥለው እንሄዳለን። ጋይስ እንግዲህ ይህንን ካየን እንግዲህ መጨረሻ ዋናው የኢቲኤፍሲ 002 ዋናው የኤምኤምኤ ውድድር ሜን ኮርስ የሆነውን የጆኒ እና የሴዶን ውድድር ነው የሚሆነው። ዋናው ውድድር የሚሆነው ጆኒ ስለ ሴዶ ምን አለ የሚለውን ነገር አብረን እንሰማለን። አብራችሁን ቆዩ። I'm definitely sure. Yesedo, I feel like these hands are blessed. Everyone I beat up, their life just gets better. They get opportunities. Like, I was telling this to my friend Nikatelina yesterday. When I slapped Drew, ሰው ይጠላው ነበር. Immediately the next morning የቦንጋ ህብረተሰብ ሁሉም በቃ አጠገቡ ሆኑ፣ ስፖንሰሮች ማግኘት ጀመረ። ከዛ በኋላ ከፋይቱ በኋላ ደግሞ እንደዛ አድርጌ ሳሸንፈው he got land, he got all this. So a lot of things. I feel like God has cursed me. For the rest of my life, I will never lose a fight. ግን የደበደብኳቸው ሰዎች will always have good fortune. ስለዚህ እንደዛ አድርገኝ በኋላ ጠብቅ። ቀል መስሏል። ሰው እንግዲህ እንደሰማችሁት ነው እና ጆኒ እንግዲህ እጄ የተረገመ ነው ያለው። በቃ እጄ ተረግሟል። እኔ የተበደብኳቸው እኔ ያሸነፍኳቸው የቀጠቀጥኳቸው ሰዎች ከኔ ቅጥቀጣ ከወጡ በኋላ ህይወታቸው ይስተካከላል፣ መሬት ያገኛሉ፣ ገንዘብ ያገኛሉ፣ ብዙ ስፖንሰር ያገኛሉ። ስለዚህ ሴዶ እንግዲህ ድልህ ሞክር እያለው ነው። ከዛ በተጨማሪ ስለ ሴዶ የተናገራቸው ነገሮች አብረን እንሰማለን። እኔ ሴዶ ቀልድ መስሏል። By the time that fight is over የሆነ የሰውነት አካልህ ቋንጣ ይሆናል። ጆኒ ሴዶ is finally back እና እግሬን ተሽሎኛል እና I'm ready to smash you ብሏል እና ሙዚቃውንም ደግሞ ለቋል። የአዲስ ዓመት ሙዚቃ ነው የሚመስለው። Do you enjoy the song? I love the song because that is true. ጊዜ ደርሷል። ከዚህ በኋላ የሴዶ ነገር መሰብርበት ጊዜ ጥቂት ቀናቶች ናቸው የቀሩት። ጥቂት ሳምንታቶች ናቸው የቀሩት and I feel like I'm a child again. And it's Christmas morning. ጠዋት ስጦታዎቼ ምናምን ከክሪስማስ ትሪው ስር ተቀምጦ ምናምን እየጠበቀኝ ነው. And I'm about to head out to open it up, read the letter that Santa wrote me, and then it turns out የሴዶ ጉልበት ነው, የሴዶ meniscus, ACL, MCL, everything. እኔ ሴዶ ቀልድ መስሏል። By the time that fight is over የሆነ የሰውነት አካልህ ቋንጣ ይሆናል። ምን ቴክኒክ እንደምጠቀም ማወቅ የምትፈልጉ ሰዎች ጂጂትሱ ጋይስ breaking bats ብላችሁ ሰርች አድርጉት ዩቲዩብ ላይ or ቲክቶክ ላይ. I'm going to break something in ሴዶ's body. ዳኛው ታፕ ሲያደርግ አያስቆመውም። I promise you guys. በተለይ ቾክ ከሆነ ብቻ ነው የሚያድነው። መገጣጠሚያ ለሰብር ከሄድኩ he will be crippled. And the Sedo that you guys like
love, find adorable at the same time ምስቁበት ሙድ የምትይዙበት ልጅ will have የተለየ ፊቸር። ቋንጣ ልምስ ሴዶ ቋንጣ ይባላል። ከዛ በኋላ ምን ያህል ጊዜ ነው የሚፈጀው ሪከቨር ለማድረግ if you actually do that? እግሩ ከሆነ ወደ 9 ወር አሪፍ ሰርጀሪ ካገኘ እጅ ትከሻ ምናምን ከሆነ ከ6 እስከ 1 ዓመት ሊወስድ ይችላል ወደ በፊቱ ጅልነት እስኪመለስ። ስለዚህ ካሪሩን ኢንድ ለማድረግ ነው የምታስበው? የምን ካሪር? የመጀመሪያ ፋይቱ እኮ ነው። ቴኳንዶ አይቆጠርም እንደ ካሪር ሰው ሰው እንደሰማችሁት ነው እንግዲህ ጆኒ ወይ እጅህ ወይ እግር ይሰበራል፣ ከዛ በኋላ ቋንጣ ነው ማደርግህ ነው ያለው። ተጨማሪ ደግሞ ስለ ሴዶ የተናገረው ነገር እንሰማለን። አውራችሁ ከሱ ጋር ፋይት ለማድረግ ጓጉቷል ወይ? በጣም ስለቀረበ እንደዚህ ጓጉቼ አላውቅም ለምንም ነገር። I swear to God ወሳማ ምን አይዶን ሙዚቃ ሴዶም ለቋል። በቀሉ የሚል ያንተ ደግሞ ሌላ ሙዚቃ ለካል። ፈርስት ሴዶ ዘፈን አልለቀቀም፣ ሌላ ሰው ነው የሱን ዘፈን ወስዶ ሚክስ ያስደረገለት። ለምን እንዴት ነው ሴዶ ወረቀት ላይ እኮ ዘፈን ለመልቀቅ ሊሪክስ ማንበብ አለበት። ሊሪክስ ማንበብ የማይችል ሰው የአቦጊዳ ሽፍታ የሆነ ሰው እንዴት ነው ዘፈን የሚለቀው? ቲንክ ጀሚል። እሺ ሁለተኛ ጥያቄ ደግሞ ሰው አንዴ ወደ ውጭ ሀገር ሄጃለሁ፣ ፋይት አላደረግም፣ እግሬን ተሰብራለሁ፣ ቅልጥም ምናምን እያለ ነው። ይሄን ሁሉ የሚለው ለኔ ይመስላል። እንግዲህ ብዙ ሰዎች የመሞሻ ሰዓታቸው እየቀረበ ሲመጣ ህይወትን ለማጣጣም ይሞክራሉ። ሴዶ በቃ ከዚህ በኋላ ማንም ሲሪየስሊ እንደማይወስዱ ስለሚያውቅ፣ ህይወቱ ከዚህ በኋላ እንደሚበላሽ፣ ስፖንሰር እንደማያገኝ ምናምን ስለሚያውቅ በቃ እቺን ኦፖርቹኒቲ ተጠቅሜ በህይወት ያርጌ ማላቃቸውን ነገሮች ላርግ፣ ውጭ ሀገር ሊሄድ፣ በመኪና ልጓዝ፣ የተጠበሰ ምግብ ልብላ። እሱን እንዲህ መዝናና ፈታ ማለት እንዴት ያዋላል? አሁን ብዙ ጊዜ በግ ሲታረድ ማለት ነው። በግ ልታረድ ስትል በጉ በጣም ከተነገጠ ውስጡ በጣም ብዙ አድሬናሊን ይረጫል እና ስጋው ሃርድ ይሆናል፣ አይጣፍጥም። ስለዚህ በጎቹ ብዙ ጊዜ ስለቱን ማየት የለባቸውም ይባላል። ስለዚህ ይዝናና በሞተር ነው ቀኗ ደረሳለች። እግሩ የተሰበረው የሪል ተሰብሯል ወይስ አውቆ እያስመሰለ ፌክ እያደረገ ይመስላል? ፌክ ሆነ አልሆነ ነው ነገ ዶክተር ጋር አፖይንትመንት አለብኝ። ቀኝ እግሬን አሰብረዋለሁ። ምንም ምክንያት አይኖርም። ስለዚህ እኩል ናችሁ ማለት? አይ ተሰብረንም እኩል አይደለም። አንተ ተበልቷል የሆነን እንዲመስለው ነው። ኦኬ ላስት ኩዌሽን ከሱ ጋር ፋይት ለማድረግ ጓጉቷል ወይ? በጣም ስለቀረበ እንደዚህ ጓጉቼ አላውቅም ለምንም ነገር። I swear to God የኢትዮጵያ ህዝብም ጓጉቷል። ኢትዮጵያ ህዝብም ጓጉቷል። እኔም ጓጉቻለሁ። ሴዶም ጓጉቷል። to be honest he's looking forward for this ass whooping። ለውድድሩ በጣም ጓጉቻለሁ እያለ ነው። ሐሳባችሁን ኮሜንት ላይ ያሳውቁኝ። ማን የሚያሸንፍ ይመስላችኋል? ሴዶ ነው የሚያሸንፈው ወይስ ጆኒ የሚያሸንፍ ይመስላችኋል? እኔ ሞር ኦፍ ጆኒ የሚያሸንፍ ይመስለኛል፣ ግን ደግሞ የተወሰነ ሴዶ ትንሽ የሚፈታተነው ኦር ደግሞ ትንሽ ጫን የሚልበት ይመስለኛል። ግን ጆኒ ነው ፋይናል የሚያሸንፈው። እርግጠኛ አይደለሁም፣ ግን ሰሚሽን የሚኖር ይመስለኛል። ሰሚት አድርጎት የሚያሸንፈው ይመስለኛል ጆኒ። ከረቢቅና ከሱዳናዊው ሰምሃው ረቢቅን ስላየሁት እንግዲህ ረቢቅ ነው ሊያሸንፍ ይችላል ብዬ የማስበው። ከዛ ውስጥ እንግዲህ ከረቢቅና ከሱዳናዊው ትንሽ ጠንከር ያለ ተወዳዳሪ ይመስለኛል። ለረቢቅ የሚከብደው ይመስለኛል። እንደባለፈው ቀላል የሚሆንለት አይመስለኝም፣ ግን ደግሞ ረቢቅ የሚያሸንፍ ይመስለኛል። ከሀብቱና ከፍሬዘርን በደንብ አይቻለሁ። ሀብቱን በአካል ሲወዳደር አይቻለሁ። ባለፈው የመጀመሪያው ኢቲኤፍሲ 001 ላይ ሲወዳደር ስላየሁት ቆንጆ ጨዋታ ያሳዩናል ብዬ አስባለሁ። ማንም ያሸንፍ ይመስላችኋል? ኮሜንት ላይ ያሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት